ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ከረማችሁ? ዛሬ በአዲስ ቪዲዮ ለእናንተ ብቅ ብያለሁ። እሱን ማሳያችሁ ምንድነው ፈጣይር፣ በጣም ገራሚ የሆነ ፈጣይር ነው። ለየት ባለ አሰራር አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። መጀመሪያ የሚያስፈልገኝ እዚህ ጋር 250 ግራም ወተት አለኝ። እናንተ እንደ መጠኑ መጨመር ትችላላችሁ፣ እንደ ቤታችሁ ወይም ደግሞ እንደ ሰው ብዛት ማለት ነው። እዚህ ጋር ደግሞ 1 ማንኪያ የምግብ እርሾና እና ደግሞ 2 ማንኪያ ስኳር አለኝ። እሱን እንጨምርና እንዲህ እናማስለዋለን። እርሾ ካደረግን ከትንሽ ከነካከነው በኋላ 2 ማንኪያ ሮብ አለኝ፣ እርጎ ማለት ነው። እሱን እንጨምራለን። 2 ማንኪያ ጅብን ክሬም ያለኝ የ3 ማዕዘኑ፣ እሱን እንጨምራለን። አሁን እንጨምረው ምንድነው ዱቄት ነው። እዚህ ጋር 250 ግራም ይታያችኋል። 250 ግራም እዚህ ጋር አለኝ። እዚህ ጋር ደግሞ 500 ግራም አለኝ ማለት ነው። እንደ የዱቄቱ አይነት ይለያያል። አንድ ኩባያ ወተት ነው ያደረኩት እና እንጨምራለን፣ ግን ይበቃዋል። ሌላ ጊዜ ማቦካው እንደዛ ነው። 250ን እንጨምራለን። ማንኛውም 500ን ከጨመረን በኋላ 250 ዘይት 5 ማንኪያ ዘይት አለኝ፣ እሱን እንጨምራለን። አሁን እናቦካለን። እኔ ማቦካው በማሽኑ ነው፣ እናንተ በእጃችሁ ማቦካት ትችላላችሁ። እሺ፣ ለ5 ደቂቃ እናቦካዋለን። እንደ የዱቄቱ አይነት ይለያያል ብያችኋለሁ። በጣም ቶሎም እንትን ወተት የማይፈልግ ወይ ደግሞ ውሃ የማይፈልግም ዱቄት አለ፣ ውሃ የሚፈልግም ዱቄት አለ። አሁን እኔ 250 ግራም አድርጌበት ደረቅ ብሏል፣ እንጨምርበታለን። እዚህ ጋር 80 ሚሊ ሊትር ነው ወይም ደግሞ 1/3 ማለት ነው። እሱን እንጨምራለን። ሊጣችን በቃው። አሁን ያው እንደምታዩት አሁን ምንድነው እንደምንፈልገው አይነት ሆኖ እንላል። ያ 750 ግራም ዱቄት እና 270 ሚሊ ግራም ወተት ማለት ነው። 750 ግራም ዱቄት 270 ግራም ደግሞ ወተት 300 ያልሞላ ማለት ነው። ግን እንደ የዱቄቱ ግን ይለያያል። በነገራችን ላይ አንዳንዴ በ250 ግራም ወተት 3 ኩባያ ዱቄት ታቦካላችሁ። እንደ የዱቄቱ አይነት ይለያያል። አሁን ሊጣችን እንደምናደርገው እንሸፍንና ለ40 ደቂቃ እንለዋለን እና ቦታለን። በጣም ለስላሳ ሊጥ ነው ማሻአላ። እንዲህ እናደርግና ከከፋፍ በኋላ ደግሞ ቶሎ እንዲቦካልኝ ደግሞ ጨምርልሻለሁ። አለምንም ከ40 ደቂቃ በኋላ እንገናኛለን። እሺ ውዶች፣ አሁን ሊጤ ቦክቷል። እንዲህ እናስተነፍሰዋለን። ካስተነፈስን በኋላ እዚህ ጋር እናደርግና እንደዚህ 2 ቦታ እንቆርጠዋለን። እንደዚህ ማለት ነው። ከቆረጥን በኋላ እንደዚህ ክብ ክብ እናደርገዋለን። ክብ እንዲህ እናደርግና ለመዳመጥ እንዲመችን ማለት ነው። ከመዳመጣችን በፊት እነዚህ ነገሮች እናዘጋጃለን፣ ለፈጣይሩ የምንጠቀማቸው። ቅድም ግን 270 ሚሊ ሊትር ያልኳችሁ ወተት በስህተት ነው። 280 ነው። እኔ 10ን ቀንሼ የተናገርኩት። መጀመሪያ ግን ሳቦካ 80 ነበር ያልኳችሁ። ከዛ 70 ብያችሁ ነበር፣ በስህተት ነው። በጣም ይቅርታ። 280 ሚሊ ሊትር ነው ወተት የተጠቀምኩት። ዱቄት ደግሞ 750። ግን ያው እንደየ ዱቄቱ ይለያያል ብለን እናንተ አይታችሁ መጠቀም ትችላላችሁ ማለት ነው። ሊጣችን እንዲህ ካደረግን በኋላ እንዲህ ከማድረጋችን በፊት ማዘጋጀት ያለብን ነገር ለውስጥ ለፈጣይሩ የምንጠቀመው እዚህ ጋር ጅብን ኬሪ ያለኝ የሚበቃኝን ያህል ተጠቅም ያለው። ይሄ ደግሞ ጅብን ሙሰለት 3 ማዕዘን ጅብን፣ እቺ ደግሞ ቺዝ ቸደር፣ ጅብን ሞዘሬላ፣ እንደገና ደግሞ በደቃቁ የተከተፈ አጥቤ በደቃቁ የከተፍኩት በግሩንስ አለኝ። እሱን አንድ ላይ እንደዚህ ሚክስ እናደርጋለን። እንደዚህ አቀላቅየዋለሁ። ሁሉንም ጅብን መጠቀም አይጠበቅባችሁም። እኔ ስላለኝ ነው የተጠቀምኩት። እናንተ ጅብን ኬሪውና ሞዘሬላው መጠቀም ትችላላችሁ። ቸደሩን መቀነስ ትችላላችሁ። እንደየፍላጎታችሁና እንደየቤታችሁ ነው። እሺ፣
እና ፓትራይን ደግሞ አዘጋጅቻለሁ። እዚች ጋር በሰፊው ዙም አድርጌ ላሳያችሁ። ይኸው ወረቀት ዝብዳ አድርጌበት እንዲህ በስሱ ነው እንዳመጣው። ይኸው እንደዚህ መሆን አለበት። እሺ አሁን እንቆራረጣለን። እንዲህ ከቆራረጥነው በኋላ ጅብኑን እናደርጋለን። እንደዚህ ማለት ነው። እንደዚህ ስትዳምጡ በነገራችን ላይ ቺዙ እንዳይወጣ እንደዚህ ትንሽ ሰፋ ማለት አለበት። እሺ እንደዚህ እናደርጋለን። እንደዚህ ይኸው እንደዚህ አድርጌ ጨርሻለሁ። አሁን እንጠቀልላለን። እንደዚህ ይኸው እንደዚህ እያደረግን ይኸው በዚህ መልኩ ፓትራችን ላይ እንደረድራለን ማለት ነው። ልክ እንደዚህ በዚህ መልኩ ያው ፓርት ጨረስን። ሁለተኛውን ፓርታችንም እየጨረስን ነው። ይኸው ጠቅልለን ጨርሰናል። እሺ አሁን ጠቅልዬ ጨርሻለሁ። ቢያንስ እንዲህ ካደረግነው በኋላ ለ10 ደቂቃ እንተዋለን። እሺ እናሳርፈውና ከዛ ወደ ፍረን እንከተዋለን። ይሄን ይመስላል። አንደኛው እንትን ነው። 10 ደቂቃ በኋላም ፍሩን ውስጥ ከማስገባታችን በፊት የእንቁላል ቢጫው ክፍሉን አስኳሉን ብቻ እና ደግሞ ትንሽዬ ወተት እና ደግሞ እንቁላሉን ደግሞ ሽታው እንዲያጠፋልኝ ደግሞ ትንሽዬ ኸል አድርጌበታለሁ። እሺ አሁን ላዩን እንቀባዋለን። እንደዚህ እንደዚህ እየቀባን ቀብቼ ጨርሻለሁ። ይሄን ይመስላል። በጣም ነው የሚያምረው። ማሻአላ። አሁን ፍሩን ውስጥ እንጨምራለን በ180 ዲግሪ። እሺ በ180 ዲግሪ እየጠበቅን ነው የምናበስለው እንዳይቃጠልብን። መጀመሪያ ከስር ለ10 ደቂቃ ከዛ በኋላ የላዩን የምንከፍተዋለን። መጀመሪያ ግን ከስር ነው የምንከፍትለት። እሺ ውዶች አሁን ፈጣይራችን ደርሷል። ይሄን ይመስላል እንግዲህ እንዴት እንደሚያምር ያው በጣም ትኩስ ነው። ገና መውጣቱ ነው ከፍርን። ይሄው ሞክሩት፣ ትወዱታላችሁ ኢንሻአላህ። ከፍቼ ላሳያችሁ። ይሄው እዩት፣ በጣም ነው የሚያምረው። ማሻአላህ እዩት። አሁን የሚቀረን ምንድነው? ማቅረቢያ እቃ አዘጋጅቻለሁ። እንደዚህ ማለት ነው። በዚህ ከዛ እዚህ ጋር በግዶንስና ዝብዳ ቅልጬ እንደዚህ አዘጋጅቻለሁ። እንደዚህ እናደርገዋለን። አያችሁ? ልክ እንደዚህ ማለት ነው። ዝብዳው በጣም እንዲለሰልስ የሚያደርገው የበለጠ እንደዚህ እያደረግን እንግዲህ ጨርሻለሁ። ይሄን ይመስላል። ማሻአላ በጣም ነው የሚያምረው። ሞክሩት። በጣም ለስላሳ ነው። በጣም ነው የሚያምረው። ለአስር በጣም አሪፍ አማራጭ ነው። ስለተከታተላችሁን በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። ቴንኪዩ